ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች በዛሬው ቪዲዮ ይዤላችሁ የመጣሁት ሰሞኑን በቴክኒሻኖች ዘንድ የሆነች አነጋጋሪ የሆነች ስልክ አለች። እሷም እንግዲህ ያው እንደምትመለከቷት ኢንፊኒክስ ምናምን የምትል ስልክ ናት እና ዛሬ እኔ እጅ ላይ የመጣችው ያው ለምልክት ማለት ነው። ሞዴሏ ሞዴል ኤን8 ነው የምትለው ኤን8 ያው እዚህ ጋር እንደምትመለከቷት እኔ አሁን ይሄንን አይኤምአይውንም አልሸሸጉትም ኖርማሊ መመልከት ትችላላችሁ እና ያው በምትመለከቱ መልኩ ሞዴሉ ኤን8 ነው የሚለው እና 3 ሲም ነው የምትይዘው ስልኳ ማለት ነው ለመለክቷ ማለት ነው። አንድ ትልቅ ሲም ሁለት ቆራጣ ሲም ነው የምትይዘው እኔ እጅ የገባችሁ ማለት ነው። እንግዲህ በጣም ብዙ ሞዴሎች ሊኖሩ ይችላሉ እና ይቺ ስልክ እንግዲህ በፓስወርድ ተቆልፋ ነው የመጣችው እና ይቺን ስልክ በቀላሉ እንዴት አድርገን ፓስወርዱን መስበር እንደምንችል አሳያችኋለሁ። በጣም ቀላል ነው። ስቴፕ ባይ ስቴፕ ነው የማሳያችሁ። ሁላችሁም እንግዲህ ቪዲዮውን በጥንቃቄ መከታተል ይኖርባችኋል። አንድም ስቴፕ መሳት የለባችሁም። ይህን ቪዲዮ ሙሉ ብታዩ ትጠቀማላችሁ ብዬ ተስፋ አደርጋለሁ። ነገር ግን ቪዲዮውን ከመጀመራችሁ በፊት ሁላችሁም ቪዲዮውን ላይክ ማድረግ አትዘንጉ። ያልገባችሁ ግልጽ ያልሆነላችሁ ነገር ካለም ደግሞ እንደዚሁ ያው ኮሜንት ላይ ማስቀመጥ ትችላላችሁ። እንዳየሁት የመለስላችሁ ይሆናል ማለት ነው። ኦኬ ያው እንግዲህ በምትመለከቱ መልኩ ይሄ ስልክ እንደነገርኳችሁ ኢንፊኒክስ ነው የሚለው። ስለዚህ ይሄ ኢንፊኒክስ ነው እና ምን ጊዜም ቢሆን አንድን ስልክ ፓስወርድ ከመስበራችን በፊት ማወቅ ያለብን ነገራቶች አሉ። እነሱም ምንድናቸው? ዋነኛው ምንድነው? የዚህ ስልክ የሲፒዩ አይነቱ ምንድነው? ብዙ ጊዜ እንግዲህ እነዚህ የኪፓር ስልኮች ላይ ያው እንግዲህ ያው ፓስወርድ ነው የጠየቀው። ያው እሱን ነገር አሳያችኋለሁ። ብዙ ጊዜ እንግዲህ ኪፓር ስልኮች ላይ መጀመሪያ ማወቅ ያለብን ነገር የዚህ የስልክ ቺፕሴቱ ምንድነው? ቺፕሴቱ ሚዲያቴክ ነው ወይስ አርዲኤ ነው ወይስ ኤስፒዲ ነው ስፕሪትረም ነው የሚለውን ነገር ቼክ ማድረግ አለብን። እኔ እንደዚህ የቻይና ስልኮች ላይ የበተን ስልኮች ላይ ኳልኮም አላውቅም። እንግዲህ ለወደፊት ይምጣ አላውቅም፣ ግን የበተን ስልክ ሆኖ ኳልኮም አላውቅም። እነዚህ ከቻይና ስልኮች ማለት ነው። ብዙ ጊዜ ስፕሪትረም እና አርዲኤ ናቸው እነዚህ የቻይና ስልኮች የሚሆኑት ማለት ነው። ነገር ግን አሁን እንጠራጠራለን ማለት ነው። ማለት ይሄ ስልክ ስፕሪትረም ነው ወይስ አርዲኤ ነው የሚለው ነገር ያጠራጠረናል። ብዙ ጊዜ እንግዲህ ቺፕሴት አለማወቅ ያው ስራውን እንዳንሰራ ያግደናል ማለት ነው። እኔ በነገራችን ላይ በልምድ አውቀዋለሁ። ይሄ ስልክ ኤስፒዲ ነው አርዲኤ ነው የሚለውን ነገር አውቀዋለሁ። ያው ምሳሌ በዋነኝነት እንደዚህ ልክ ቻርጅ ሰካው ፒሲ ኮኔክቲንግ እና ቻርጂንግ የሚል ከሆነ ብዙ ጊዜ ቺፕሴታቸው ኤስፒዲ ነው ወይም ደግሞ ስፕሪትረም ነው። ነገር ግን የሆነ ደሞ አለ አርዲኤ የምለይበት የራሴ ምልክት አለኝ። ነገር ግን ደግሞ በተግባር አሁን እንዴት አድርጋችሁ ኤስፒዲ መጀመሪያ ኤስፒዲ ይሁን አርዲኤ ይሁን የምትለዩበትን መንገድ አሳያችኋለሁ አሁን በተግባር ማለት ነው። እና ዞሮ ባጭር ስልኳ ይቺ ትመስላለች። ኢንትሮዳክሽን አላብዛባችሁ። ይቺ ኢንፊኒክስ የምትል ስልክ ናት። ስልኳ ይቺን ትመስላለች። አሁን ለምልክት እንግዲህ ያው ለእናንተ እንዲለይላችሁ ነው። ያው ሰሞኑን እንግዲህ ግሩፕ ላይ መነጋገሪያ ሆናለች። ኢንፊኒክስ ፓስወርድ አንዳንዶቹ እንደውም ሲኤምቱ ሞክረናል። በሲኤምቱ ራሱ ሞክረን ያው እምቢ ብሎናል። አንዳንዶቹ ደግሞ ያው ከሱቅ የሚወጡ ስልኮች ማለቴ ልክ አዳዲስ ስልኮች ላይ ይሰራሉ፣ ነገር ግን ከስተመሮች የሚያመጣቸው ላይ አይሰሩም የሚሉም ራሱ አንዳንዶች አሉ። እና እስኪ አሁን ይችን ስልክ ግን እንዴት አድርገን እንደምንሰብር በተረጋጋ ሁኔታ የምንመለከት ይሆናል። እንግዲህ ያው ስልኳን መጀመሪያ እናስነሳና አሁንም ፓስወርድ መጠየቋን ቼክ እናርግ። ያው ኮመን የሚባሉ ፓስወርዶች አሉ ማለት ብዙ ጊዜ ብዙ ሰው የሚጠቀማቸው 1 2 3 4 አይሰራም። አንዳንድ 2 2 አይሰራም። 4 ጊዜ 0 አሁን እቺ ባይ ዲፎልት ፓስወርዷ 4 ጊዜ 0 ነው። ስለዚህ ያው እንደዛ አደረገው ኢንኮሬክት ነው የሚለው ጭራሽ። ስለዚህ ስልኳ ጭራሽ አትከፍትልንም ማለት ነው። እና ይችን ስልክ እንግዲህ አሁን በቀላሉ እንዴት አድርገን መስበር እንደምንችል አሳያችኋለሁ። አሁን ቀጥታ ወደ ኮምፒውተራችን እንሄዳለን። እሺ እንግዲህ ወደ ቻናላችን ቤተሰቦች እኔ የምጠቀመውን ሶፍትዌር አሁን አሳያችኋለሁ። ለእናንተ እንግዲህ ያዘጋጀሁት ያው እነዚህን ሶስቱን እጠቀማለሁ። በመጀመሪያ የምጠቀመው ምንድነው ያው ሚራክል ቴንደር 2.82 ሳይሆን 2.89ን ተጠቅሜ ነው የማሳያችሁ። በሁለተኛ ደረጃ ደግሞ ሞባይል ሲፒዩ ፋይንደር አለ። ማለት ይቺ ስልክ ኤስፒዲ ናት ወይስ አርዲኤ ናት የሚለውን ነገር የምለይበታል። ምክንያቱም ይህንን ስልክ የሲፒዩ አይነቱን ካላወኩት በፍጹም መስራት ስለማልችል የሲፒዩ አይነቱ ምንድነው ቺፕሴቱ ምንድነው የሚለውን ነገር እዚህ
ቼክ የማደርግበት ነው። ሌላው ደግሞ እዚህ ጋር ሚራክል ድራይቨር ኢንስታሌሽን ይላል። ያው ይሄንን ስልክ እንግዲህ ቺፕሴቱን ከለየው በኋላ ድራይቨር መጫን ይጠበቅብኛል ኮምፒውተር ላይ። ድራይቨር የሚባለው ነገር እንግዲህ ይሄ ስልክ አርዲኤ ከሆነ አርዲኤ ድራይቨር ጭናለው፣ ወይም ደግሞ ስፒሪት ለም ከሆነ ስፒሪት ለም ድራይቨር ጭናለው ማለት ነው። ድራይቨሩ የሚያገለግለን ምንድነው? ስልኩና ኮምፒውተሩ እንዲገናኝልን የሚያደርግልን እንዲተዋወቅልን የሚያደርግልን ማለት ነው። ስለዚህ ምንድነው የመጀመሪያው እርምጃዬ የዚህ ስልክ የሲፒዩ አይነቱ ምንድነው የሚለውን ነገር ነው እንግዲህ የሚወስነው። ስለዚህ ይሄንን ሞባይል ሲፒዩ ፋይንደር የሚለውን ኤክስትራክት አድርገዋለሁ። ስለዚህ እቺን ያው ሞዲፋይ አድርጊያት ነው ሾርት ከቷ ወደ ዴስክቶፕ እንድትቀመጥ አድርጌ ኔክስት ላታለሁ። እዚህ ጋር ሲሪያል ነበር ላይ መሐመድ ኢብራሂም ብዬ ሞላዋለሁ። ያው ይሄንን ሴትአፑን ዝም ብዬ ካስተም አድርጌው ነው በራሴ እና ፓስወርዱም መሐመድ ኢብራሂም። ያው ኔክስት የሚበላው ይበራልናል ከታች ያለው ማለት ነው። ልክ ይሄንን ስንሞላለት ይበራልናል ማለት ነው። ስለዚህ ይሄን ኔክስት ለዋለሁ፣ ከዛ ኔክስት ኢንስታል ለዋለሁ። ሴትአፑን ይጨንልናል ማለት ነው። ደግሞ እቺን ፒዲቲን ማለት ነው። ደግሞ ፒዲቲ ብላችሁ ሰርች ማድረግ ትችላላችሁ ክሮም ላይ ግልጽ ካሆነላችሁ ማለት ነው። ያው እኔ አሁን ይሄን ዝም ብዬ ሴትአፑ ሾርት ከት ላይ እንዲቀመጥልኝ ሴትአፑን አዘጋጅቼው ነው። ስለዚህ ምን አደርጋለሁ? ይሄንን ሁለት ጊዜ ክሊክ አድርጌ እከፍተዋለሁ። ከዚያ በኋላ በምትመለከት መልኩ እንደዚህ ከፍታል። ስለዚህ ይች ስልክ ኤስሲፒዲ ናት ወይስ አርዲኤ ናት የሚለውን ነገር አሁን እዚህ ላይ ነው የሚወሰነው ማለት ነው። ኦኬ አሁን ምን አደርጋለሁ መሰላችሁ? ይሄንን ስልክ ባትሪውን አወጣለሁ፣ መልሼ አስገባለሁ። ያው እንደምትመለከቱት ማለት ነው አስገባለሁ። ልክ በምትመለከቱት መልኩ ልክ እንደዚህ ስንሰካው ላይ እዚህ ፒዲቲ ጋር ወይም ደግሞ ፕላትፎርም ዲቴክተሩ ወይም ደግሞ ሲፒዩ የምንለይበት እዚህ ያነበልናል ማለት ነው። እዚህ ጋር ምን ብሎ ነው ያነበበልን? እዚህ ጋር ቬንደር የሚለው ጋር ስፒሪት ለም ብሎ አንብቦልናል ማለት ነው። ስለዚህ አሁን የመጀመሪያው ስራችን የዚህን የስልክ የሲፒዩ አይነት መለየት ነበረ እና ምን እንደሆነ ሲፒዩ ታይፑን ለየን፣ ስልኩ ስፒሪት ለም መሆኑን አወቅን ማለት ነው። ስለዚህ ምንድነው የምናደርገው? ሚራክል ቴንደራችንን እንጭናለን። ከዚያ በኋላ ስፒሪት ለም ድራይቨር እንጭንና በቀላሉ ደግሞ እንዴት አድርገን መስራት እንደምንችል ደግሞ አሳያችኋለሁ ማለት ነው። እንግዲህ አሁን ያው የሲፒዩ ታይፑን ከለየን በኋላ እንደዚህ እንመለሳለን። የመጀመሪያው ስራችንን ጨረስን፣ የሲፒዩ ታይፑን አወቅን። ይሄ እንግዲህ ይሄ ስልክ ይሄ ኢንፊኒክስ የሚለው ስልክ ስፒሪት ለም መሆኑን አወቅ። ያው እቺ ስልክ ማለት ነው እንግዲህ እቺ ምንድነው ሞዴል ኤን8 የምትለዋ ስልክ እቺ ስልክ የቺፕሴቷ ወይም ደግሞ ሲፒዩ ታይፑ ስፒሪት ለም መሆኑን አውቀናል ማለት ነው። በቀጣይ እንግዲህ ሚራክል ቴንደር 2.89 እሱን እንጭናለን ማለት ነው። ስለዚህ ይሄንን ኤክስትራክት እናደርገዋለን ፋይሉን። ከዚያ በኋላ ምንድነው የምናደርገው? ዊንዶውስ ዲፌንደር ኦፍ ማድረግ አለባችሁ። ኮምፒውተራችሁ ላይ አንቲቫይረስ ካለ እነሱ ማጥፋት አለባችሁ። ነገር ግን የኔ ዊንዶውስ ዲፌንደር ኦፍ ስለሆነ ያው ቀጥታ ወደ ሴትአፕ ወደ መጫኑ እንሄዳለን ማለት ነው። ሶ ይሄንን ሴትአፑን ሁለት ጊዜ ክሊክ በማድረግ ሴትአፑን ኢንስታሌሽኑን እናስጀምረዋለን ማለት ነው። እዚህ ጋር ይስለዋለሁ፣ ከዛ ኦኬ እላለሁ። በጣም ቀላል ነው። ያው ሚራክል ቴንደር 2.89 ማለት ነው። ያው እንግዲህ በምትመለከት መልኩ አሁን ሴትአፑ እየጫነ ነው። ሚራክል ቴንደር 2.89 ማለት ነው። ያው እየጫነ ነው። ሚራክል ቴንደር 2.89 ከ2.82 የተሻላለው ኤስፒዲ ቺፕሴቶችን ያው የተለየ ፊውቸር አካቶ የመጣ ነው እና በተጠቀሙት አሪፍ ነው። 2.82ን ከምትጠቀሙ ይልቅ ይሄንኛውን ብትጠቀሙ አሪፍ ነው፣ የተሻሻለ ስለሆነ እና ኦፍላይን ነው። ምንም አይነት ኢንተርኔት አያስፈልገውም። ስፔሻሊ ደግሞ ለነዚህ ለበተን ስልኮች በቃ አሪፍ ነው፣ ቅመም ነው። እነዚህ ያው የክፍያ ቱሎችን ባትጠቀሙ ለነዚህ ለበተን ስልኮች በቀላሉ ይሰራላችኋል። ሚዲያቴክ ስልኮችን፣ አርዲኤ ስልኮችን፣ ስፒሪት ለም ስልኮችን በቀላሉ ይሰራላችኋል ማለት ነው። አሁን እንግዲህ ሴትአፑን ጭኖ እስከሚጨርስ ድረስ እንጠብቃለን ማለት ነው። ሴትአፑን ከጫን በኋላ ኮምፒውተራችሁ ላይ ድራይቨር ከሌለው ድራይቨር ትጭናላችሁ። ድራይቨር ካለው ደግሞ በቀላሉ ስልኩን ያው አንሎክ ወደ ማድረጉ እንሄዳለን ማለት ነው። እና እንግዲህ ስልኳ ይቺ ናት። እንግዲህ ኢንፊኒክስ ምናምን እኔ ጋር የመጣችው ይቺ ናት። ያው ልክ ስትመጣ ያው ይቺ ላሳያችሁ ብዬ ነው። እና ይሄንን ቪዚት የሚለውን እንመለስና ያው ሚራክል ቴንደር ሴትአፑ ተጨርሷል። በመቀጠል እንግዲህ ምንድነው የምታደርጉት መሰላችሁ? ድራይቨር ትጭናላችሁ። ያው እዚህ ጋር ድራይቨር ትጭናላችሁ። ድራይቨር የምትጭኑት እንግዲህ ያው ሚራክል ድራይቨር አለ ራሱን የቻለ ማለት ነው። ሁሉም ፍሪ ናቸው፣ የክፍያ ቱሎች አይደሉም።
ሁሉም የነጻ ሶፍትዌሮች ናቸው። ሁሉንም የቴሌግራም ቻናል ላይ ለቅላችኋለሁ። ከዚያ ዳውንሎድ ማድረግ ትችላላችሁ። እና ያው እነዚህን እንትን በምትሉበት ሰዓት እነዚህን ፋይሎቹን ሴታፖቹ ምናምን በምትጭኑበት ሰዓት ዊንዶው ዲፌንደር ኦፍ ማድረጋችሁን መዘንጋት የለባችሁም። እንዲሁም ደግሞ ኮምፒውተራችሁ ላይ አንቲቫይረስ ካለ እነሱን ዲዜብል አድርጉ። እና ያው ኔክስት እንላለን። እኔ የኔ ኮምፒውተር የሌለው ኤስፒዲ ድራይቨር ከሆነ ይሄን ኤስፒዲ ድራይቨር እጭናለሁ ማለት ነው። እና ይህችን ስልክ ለመስራት የሚያስፈልገው ድራይቨር ይሄን ሙሉውን መጫን አይጠበቅብንም። የሚጠበቅብን ኤስፒዲ ድራይቨር የሚለውን ብቻ ነው የምንጭነው ማለት ነው። ስለዚህ ኤስፒዲ ድራይቨር እንጭናለን ማለት ነው። የኔ ግን ከዚህ በፊት ስለተጫነ አልጭነውም ማለት ነው። እናንተ ግን ካልጫናችሁ ያው ይሄን መጫን ትችላላችሁ ማለት ነው። እንደዚህም ደግሞ ሌላ ማለት አርዴ ድራይቨር፣ ኤምቲኬ ድራይቨር ሚን እዚህ ጋር እንደምትመለከቱት ኤስፒዲ ምናምን ያለ በጣም ብዙ ድራይቨሮች አሉ። ዚኮም ድራይቨር አለ፣ ኤምቲኬ አዘር ድራይቨር ምናምን ብቻ በቃ ሁሉንም ድራይቨሮች መጫን ትችላላችሁ እናንተ። ነገር ግን የዋናው ዓላማ ምንድነው? ኤስፒዲ ድራይቨር ከሌላችሁ ያን እንድትጭኑ። ምክንያቱም ድራይቨር ካልጫናችሁ ስልኩና ኮምፒውተሩ በፍጹም ሊገናኝ ስለማይችል ማለት ነው። ስለዚህ ምንድነው የምናደርገው? መቀጠል ይሄን ሚራክል ቴንደር እንከፍታለን። ረን አስ አድሚኒስትሬተር በሚለው ነው የምንከፍተው። ያው ምን ጊዜም ቢሆን በረን አስ አድሚኒስትሬተር መክፈት አለባችሁ። ብዙ ጊዜ ያ መክፈት ጥቅም አለው። እና ልክ እንደዚህ ሲመጣ ይሄንን ስታርት የሚለውን አንድ ጊዜ ክሊክ እናደርገዋለን ማለት ነው። ስታርት በተኑ ምናምን የሚሰራ ነው፣ ትክክለኛ የሚሰራ የሆነ ነው ይሄ ሚራክል ቴንደሩ ማለት ነው። እና ያው በምትመለከቱ መልኩ እንግዲህ ስልኩ ያው በፓስወርድ የታሰረ ነው እንደነገርኳችሁ። ይሄንን ፓስወርድ አናውቀውም። ነገር ግን ይሄንን ስልክ ፓስወርዱን ከመፍታታችን በፊት በቅድሚያ የስልኩን ቺፕሴት መለየት ስላለብን ቺፕሴቱን ያው ለይተናል። ኤስፒዲ መሆኑን አውቀናል። አርዲ አይደለም። ያው አርዲ ይሁን ኤስፒዲ ይሁን የሚለው ነገር ነበር ያወሳሰበብን። እና እንደምትመለከቱት እኔ የተጠቀምኩት ሚራክል ቴንደር 2.89 ነው የሚለው አያችሁት አይደል? እዚህ ጋር 2.89 ማለት ነው። እናንተ እንግዲህ ያው የፈለጋችሁት ነገር ግን 2.89ን የምትፈልጉ ካላችሁ የቴሌግራም ቻናል ላይ በነፃ ለቀዋለሁኝ። የቴሌግራም ቻናሌን በመቀላቀል ያው ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቶሎ ኦፍላይን ነው፣ ምንም አይነት ኢንተርኔት አይፈልግም። እና ምንድነው የምናደርገው መሰላችሁ? እዚህ ጋር ኤስፒዲ የሚለውን እንመርጣለን። ብዙ ጊዜ የበተን ስልኮች ቺፕሴታቸው ምን መሰላችሁ? እዚህ ሁለት ቦታ ላይ ነው የምትመርጡት። የመጀመሪያው ምንድነው እዚህ ጋር ኤስፒዲ 6600L RT WT 6226 6531 ከ6266 እስከ 6531 ቺፕሴት ያላቸውን ስልኮች በዚህ መፍታት ትችላላችሁ። እንዲሁም ደግሞ 6226 6530 ከዚያ ከ6530 በላይ እስከ 6610 እና እስከ 6620 ቺፕሴት ያላቸውን ስልኮች በዚህ መክፈት ትችላላችሁ ማለት ነው። ስለዚህ እነዚህ ኤስፒዲ የሆኑ ማንኛውንም የበተን ስልኮች መስራት ይችላል። ሌላው ደግሞ አለ ታች እዚህ ጋር 6530 ESP የሚለው የሚከፍትበት አለ። ነገር ግን ይችን ስልክ አሁን የምንሞክረው በቅድሚያ ምንድነው እነዚህ አይቴል ምናምን ብቻ አዳዲስ የመጡ እነዚህ አሁን ላይ ያሉ የቻይና ስልኮች ብዙ ጊዜ ቺፕሴታቸው 6531 ነው። ስለዚህ እዚህ ጋር ኤስፒዲ 6600L RTWT 6226 6531 የሚለውን እንሞክርና እንዲህ የሚለውን ከሆነ ደግሞ ወደ ታችኛው ነው የምንሄደው 6226 6530 6610 20 የሚለው ማለት ነው የምንመርጠው። ምክንያቱም ከዚህ ከፍ ያለ ቺፕሴት ከሆነ ታችኛው ላይ ነው የምናደርገው፣ ያው እዚህ ጋር ቺፕሴቱ ማለት ነውና ይሄንን አንድ ጊዜ ክሊክ እናደርጋለን። መጨረሻ ላይ 6531 ያለው ማለት ነውና ይሄንን ክሊክ እናደርጋለን። በመቀጠል ምን እናደርጋለን? ሪድ ኢንፎ ነው የምንለው፣ ያው እስጋ ሪድ ኢንፎ የምትለውን እንጫናለን። በመቀጠል ምን እናደርጋለን መስላችሁ? ስታርት የምትለውን እንጫናለን ማለት ነው። ያው አሁን ዌቲንግ አክሽን ላይ ከገባ በኋላ ነው የምንሰካው። እዚህ ጋር እንደምትመለከቱት ስካኒንግ ዩኤስቢ ሲሪያል ፖርት ይለናል ማለት ነው። አሁን ስልካችን እንግዲህ ለመሰካት ሬዲ እናደርጋለን ማለት ነው። ኬብላችን ኦሪጂናል ኬብል መሆን አለበት ለማገናኘት ማለት ነው። የዳታ ኬብል መሆን አለበት፣ ዝም ብሎ ኬብል መሆን የለበትም ማለት ነው። ሶ ምንድነው የምናደርገው? ይሄንን የስልካችንን ግጣም እንከፍታለን። በመቀጠልን ባትሪውን እናወጣለን። ከዚያ መልሰን እናስገባለን ማለት ነው። ተጋባን አይደለ? ከዚያ ካስገባን በኋላ ምን እናደርጋለን? ኦኬ ያው ሬዲ አድርገናል። እነዚህን ሁሉንም ባንድ እንደዚህ አድርገን እንጫንና ይሄንን ደፍጠጥ እናደርጋለን። ያው ብዙም እንዳትጎዱ ስልኩን እና ያው ዩኤስቢያችንን እንሰካለን ማለት ነው። ያው በምትመለከቱት መልኩ ዩኤስቢያችንን እንሰካለን። ከዚያ በኋላ ያው በምትመለከቱት መልኩ ኮምፒውተሩ ጋር ተገናኝቷል። አሁን ሪዲ እያደረገ ነው። ውጤቱን አብረን የምንመለከተው ይሆናል ማለት ነው። ያው ጨረሰ። ስለዚህ ምንድነው እዚህ ጋር ሶስት አይነት ኮዶች አምጥተዋል። አሁን እዚህ ጋር አንሎክ ኮድ 00 የሚለው ይሄ ባይ ዲፎልት ኮድ ነው። መጀመሪያ ከመታሰሩ በፊት የነበረው
ያው ባይ ዲፎልት ኮዱ 00 ነበረ። አሁን የታሰረው ግን 14753 ነው። ስለዚህ ያው እዚህ ጋር አንሎክ ኮድ መጨረሻ ላይ የሚሰጠን ነው የምናየው 14753 የሚል ኮድ ነው የታሰረው ማለት ነው። ስለዚህ ስልኩን ምንድነው የምናደርገው? እንደዚህ ቀጥታ በምናስነሳበት ሰዓት አይነሳልንም። ምንድነው የምናደርገው? ባትሪውን እናወጣና መለሰን እናስገባለን። ያው ባትሪውን እናወጣና እናስገባለን። ያው እንደዚህ እናደርግና ያው ኢንፊኒክስ ብሎ የተነሳ ነው። ከዚያ በኋላ ኮምፒውተራችን ላይ የሰጠን ቁጥር አለ። ኮምፒውተራችን ላይ የሰጠን ቁጥር ምንድነው? በሚራክል ሪድ ያደርጋልን ማለት ነው 14753 ያው 14753 ቆይ ያያችሁት እንደውም 14753 ከዚያ ኦኬ እንለዋለን። ያያችሁት አይደል? ያው በዚህ አይነት መልኩ እንግዲህ ሪድ ማድረግ ይቻላል ማለት ነው። እና አሁን እንግዲህ እኔን ሌላ ኢንፊኒክስ ሲኖር እንግዲህ አላውቅም። አሁን ላይ ግን የመጣልኝ ኢንፊኒክስ እንግዲህ ይሄ ነው። ቼክ አደረኩት። መጀመሪያ የስልኩ የቺፕሴት መለየት ስላለብኝ ቺፕሴቱን መለየት አለብኝ። ያው ቺፕሴቱን ለየው፣ ኤስፒዲ ነው አርዲ የሚለውን ነገር ለየውኝ፣ ኤስፒዲ መሆኑን አወኩኝ። ኤስፒዲ ከሆነ በኋላ ደግሞ እንደነገርኳችሁ ከ6531 ነው የሚሆነው እና 6531 ሞከርኩ እምቢ ቢለኝ 6610 6531 በላይ ያሉትን ደግሞ ሞከር ነበረ። ከዚያ በኋላ ያው በዚህ መጀመሪያ ላይ በሞከርኩ ሰራልኝ ማለት ነው። ስለዚህ በዚህ አይነት መልኩ አንሎክ ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ ነው፣ ሌላ የተለየ ተአምር የለውም። ሲምቱ ምናምን ሌላ ቦታ አትሂዱ። በቃ በዚሁ በቀላሉ ሚራክል ቴንደር 2.89 ተጠቀሙ። እነዚህን ሁሉንም ፋይሎች የቴሌግራም ቻናል ላይ ለቀቂያቸዋለሁ። ሁሉንም ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ሶስቱንም ማለት ነው። ሶስቱንም አሁን የቴሌግራም ቻናል ላይ ለቀቀዋለሁኝ። ልክ ቪዲዮን ከለቀቅኩ በኋላ ፋይሎቹንም መለቃቸዋለሁ። ያው መጠቀም ትችላላችሁ ማለት ነው። ለዚህ ለኢንፊኒክስ ስልኮች ብቻ ሳይሆን ለሙሉ ለበተን ስልኮች፣ በተለምዶ ደግሞ ኤርገንዶ ስልክ ብለን የምንጠራቸው ማለት ነው። እንግዲህ እኛ ዝም ብለን የምንጠራቸው ኤርገንዶ ብለን ነው የምንጠራቸው። ለነዚህ ለበተን ስልኮች ሁሉንም ፓስወርዳቸውን በዚህ አይነት መልኩ መስበር ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮ ከተመቻችሁ ተመረበታል ብላችሁ ካሰባችሁ ቪዲዮ ላይክ አድርጉት። እንዲሁም ደግሞ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ምንም በቃ ጥንቅም ካላገኛችሁበት ደግሞ ያው ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑ።